ጤና ይስጥልኝ እንደምን ቆያችሁ? ባለፈው ቪዲዮአችን በሳይንስና በመጽሐፍ ቅዱስ መካከል ያሉትን አንዳንድ አስደናቂ ግንኙነቶች መመልከት ጀምረን ነበር። በዚያ ቪዲዮ ማጠቃለያ ላይ በሚቀጥለው ክፍል ስለ ውሃ በጠፈር ውስጥ እንደማቀርብላችሁ ቃል ገብቼ ነበር። ከዚህ ቀደም እንደገለጽኩት መጽሐፍ ቅዱስ የሳይንስ መጽሐፍ ወይም የፊዚክስ መማሪያ አይደለም። ነገር ግን ስለ ተፈጥሮ ዓለም ሲናገር የሚሰጠው መግለጫ እጅግ ትክክለኛና የሚገርም ነው። ዛሬም የምንመለከተውም ይህንኑ ውሃ በጠፈር ውስጥ የሚለውን ርዕሰ ጉዳይ ይሆናል። እስቲ ከመጽሐፍ ቅዱስ የሚከተለውን ክፍል አብረን እንመልከት። ዘፍጥረት ምዕራፍ 11 ቁጥር 6 እና 7 እንዲህ ይላል፣ እግዚአብሔርም አለ፣ በውሃው መካከል ጠፈር ይሁን፣ ውሃንም ከውሃ ይለይ። እግዚአብሔርም ጠፈሩን አደረደ፣ ከጠፈሩ በታች ያለውን ውሃ ከጠፈሩ በላይ ካለው ውሃ ለየ። እንዲሁም ሆነ። በዚህ ክፍል ውስጥ ውሃ ለሁለት እንደተከፈለ እናያለን። መጽሐፍ ቅዱስ ከጠፈር በታች ያለው ውሃና ከጠፈር በላይ ያለው ውሃ እንዳለ በግልጽ ይነግረናል። ለብዙ ዘመናት ሰዎች ይህ በላይ ያለው ውሃ ምን ሊሆን እንደሚችል ሲያስቡ ኖረዋል። አንዳንዶች ደመና ወይም በአየር ውስጥ ያለው እርጥበት ነው ይላሉ። ሌሎች ደግሞ ይህ በቀጥታ ከምድር ውጭ በጠፈር ውስጥ ያለን ውሃ ሊያመለክት ይችላል የሚል ግምት ነበራቸው። የሚያስገርመው ነገር ግን ዘመናዊው አስትሮኖሚ በጠፈር ውስጥ እጅግ በጣም ብዙ ውሃና በረዶ መኖሩን በተጨባጭ አረጋግጠዋል። እንግዲህ መጽሐፍ ቅዱስ ከሰማይ በላይ ያለ ውሃ ሲል ምን ማለቱ እንደሆነ ዛሬ ሳይንቲስቶች የሚያውቁት አስገራሚ እውነት አለ። በፀሐይ ሥርዓታችን ውስጥ እጅግ በጣም ብዙ በረዶ ያለባቸው ነገሮች እንዳሉ አሁን ላይ በደንብ ታውቋላችሁ። ከነዚህ ቦታዎች አንዱ ኦርት ክላውድ ተብሎ የሚጠራው ነው። ይህ ክልል ከፀሐይ ሥርዓታችን እጅግ ሩቅ በሆነው ዳርቻ ላይ እንደሚገኝ ይታመናል። ሳይንቲስቶች በዚያ ስፍራ እስከ 1 ትሪሊየን የሚደርሱ ኮሜቶች ሊኖሩ እንደሚችሉ ይገምታሉ። ኮሜቶች ቆሻሻ የበረዶ ኳሶች ተብለው ይጠራሉ። ምክንያቱም በውስጣቸው ድንጋይ፣ አቧር እና እጅግ በጣም ብዙ የቀዘቀዘ ውሃ ይዘዋል። አንድ ኮሜት ወደ ፀሐይ ሲቀርብ የፀሐይ ሙቀት በረዶውን ማቅለጥ ይጀምራል። ይህም ኮሜቱ በሰማይ ላይ የምናየውን ያንን አስደናቂ የብርሃን ጅራት እንዲያመነጭ ያደርገዋል። የሚያስገርመው ነገር አንድ ትልቅ ኮሜት ብቻውን እስከ ትሪሊዮኖች ቶን የሚመዝን የበረዶ ውሃ ሊይዝ እንደሚችል መገመቱ ነው። ይህም መጽሐፍ ቅዱስ ከሰማይ በላይ ያለው ውሃ ስለሚናገረው መግለጫ ምን ያህል ጥልቅ እንደሆነ እንድንረዳ ያደርገናል። በጠፈር ውስጥ የሚገኘው ውሃ በኮሜቶች ላይ ብቻ የተወሰነ አይደለም። ሳይንቲስቶች በፀሐይ ሥርዓታችን ውስጥ ባሉ አንዳንድ ጨረቃዎች ላይ ከፍተኛ መጠን ያለው በረዶ፣ አልፎ ተርፎም ግዙፍ የከርሰ ውሃ ውቅያኖሶች እንዳሉ ደርሰውበታል። ለአብነት ያህል ዩሮፓ የተባለችውን የጁፒተርን ጨረቃ ብንመለከት ላዩ በበረዶ የተሸፈነ ቢሆንም ከበረዶው በታች ግን እጅግ ሰፊ የሆነ የውሃ ባህር እንዳለ ይታመናል። እንዲሁም ኤንሴላደስ የተባለችው የሳተርን ጨረቃ ውሃና የበረዶ ወደ ጠፈር የሚረጩ ውሃ ፍንዳታዎች አሏት። ይህ ሁሉ የሚያሳየው መጽሐፍ ቅዱስ ከሰማይ በላይ ያለ ውሃ በማለት የገለጸው እውነት በጠፈር ውስጥ በብዙ ቦታዎች እንደሚገኝና ሳይንስም ይህንኑ እያረጋገጠው መሆኑን ነው። የዘመናዊ ሳይንስ ግኝቶች ውሃ በጠፈር ውስጥ በሰፊው እንደሚገኝ በግልጽ ያሳያሉ። ሳይንቲስቶች እጅግ ግዙፍ የሆኑ ቴሌስኮፖችን በመጠቀም ከእኛ በጣም ርቀው በሚገኙ የጋዝ ደመናዎች ጋስ ክላውድስ ውስጥ ሳይቀር የውሃ ሞለኪውሎች መኖራቸውን አረጋግጠዋል። የሚያስገርመው ደግሞ አንዳንድ ሳይንቲስቶች አሁን በምድራችን ላይ ያለው ውሃ በከፊል ከ100 ሚሊዮንና ቢሊዮን ዓመታት በፊት በኮሜቶች አማካኝነት ከጠፈር የመጣ ሊሆን እንደሚችል ያምናሉ። ይህ ማለት በምድር ላይ የምንጠጣው ውሃ ምንጩ ከጠፈር ወይም ከመጽሐፍ ቅዱስ አገላለጽ ከሰማዩ በላይ ካለው ውሃ ጋር ግንኙነት አለው ማለት ነው። በመጨረሻም መጽሐፍ ቅዱስ ከሺዎች ዓመታት በፊት ስለ ሰማይ ውሃ ሲናገር፣ ዘመናዊው ሳይንስ ደግሞ ዛሬ በጠፈር ውስጥ እጅግ ግዙፍ የሆነ የበረዶና የውሃ ክምችት መኖሩን በተጨባጭ አረጋግጧል። ይህ ግኝት መጽሐፍ ቅዱስ እውነተኛ የእግዚአብሔር ቃል መሆኑን የሚያጠናክር ትልቅ ማስረጃ ነው። እንደገና ማስታወስ የሚገባን ነጥብ ቢኖር መጽሐፍ ቅዱስ የሳይንስ መማሪያ መጽሐፍ ባይሆንም ስለ ተፈጥሮ ዓለም በሚናገርበት ጊዜ ግን የሚሰጠው መግለጫ እጅግ ትክክለኛ መሆኑን ነው።
በሚቀጥለው ቪዲዮዎችን ደግሞ ሌላ እጅግ አስደናቂ ርዕስ ይዤላችሁ ቀርባለሁ። እርሱም ስለ ኃይል ጥበቃ ሕግ ወይም ኮንሰርቬሽን ኦፍ ኢነርጂና ከመጽሐፍ ቅዱስ ጋር ስላለው አስገራሚ ግንኙነት የምንመለከት ይሆናል። ያ ቪዲዮ እስኪደርስ ድረስ ይህንን ቪዲዮ ላይክ በማድረግ አበረታቱኝ። ለሌሎችም እንዲደርስ ሼር አድርጉት። እንዲሁም አዳዲስ ቪዲዮዎች እንዲደርሳችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ስለተመለከታችሁኝ ከልብ አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩ።